ሰላም ጤና ይስጥልኝ ይሄ በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚዘጋጀው የጤና መረጃ ፕሮግራም ነው ዶክተር ኪያ ለማየሁ እባላለሁ በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቆዳና የአባላዘር ህክምና በሽታዎች ስፔሻሊስት ዛሬ የምንወያየው ስለ እከክ በሽታ ነው እከክ ስኬቢስ በመባል ይታወቃል እከክ የሚመጣው ሳርኮፒተስ ስኬቢ በመትባል ነብሳት ወይም ደግሞ ጥገኛ ተዋሲያን አማካኝነት ነው ይሄ እከክ የሚባለው በሽታ ብዙ ጊዜ ትኩረት ከተነፈጋቸው በሽታዎች ውስጥ አንዱ ነው ይሄም በዚህ ምክንያት የዓለም ጤና ድርጅት እከክን በ2017 ዓመተ ምህረት ልክ እንደ አውሮፓውያኑ አቆጣጠር በሽታውን ትኩረት የተነፈጋቸው የሃሩራማ በሽታዎች አካቶታል የእከክ መንስኤው ሳርኮፒተስ ስኬቢ ሆሚኒስ የምትባል ዝርያ በሚመጣ ጥገኛ ተዋሲያን ይመጣል ይሄ ሳርኮፒተስ ስኬቢ የምንላት ጥገኛ ተዋስ የቆዳን የላይኛውን ክፍል በመሰርሰር እዛው ቆዳ የላይኛው ክፍል ላይ በመራባት እንቁላል በመጣል ከዛም ደግሞ የህይወት ዑደቷን በመቀጠል ወይም ላይፍ ሳይክሏን በመቀጠል በዛው ይተራባለች ማለት ነው እቺ የማይት ቆዳ ላይ እስከ ረጅም ጊዜ ትቆያለች ማለት ነው በዚህም ምክንያት ህመሙ 7 years each የሚባል ተቀጽላ ስም ተሰጥቷል ማለት ነው ሌሎች አይነት የማይት ዝርያዎች አሉ ነገር ግን ብዙ ጊዜ እንዳጋጣሚ የሰው ቆዳ ላይ ሊያርፉ ይችላሉ እነኚህ የማይት ዝርያዎች ከተለያዩ እንስሳቶች ወደ ሰው ቆዳ በአጋጣሚ ቢያርፉም ነገር ግን እነኚህ የህይወት ዑደታቸውን መቀጠል ስለማይችሉ ከተወሰነ ጊዜ በኋላ ይረግፋሉ ማለት ነው ስለዚህ የዚህን በሽታ ደግሞ እንዴት ነው እሱ የበሽታው ስፋት እንዴት ነው ብለን ስናይ ዓለማችን ላይ እስከ 400 ሚሊዮን ህዝብ በዚህ በሽታ ተጠቂ ይሆናል ማለት ነው ሌላው ነገር ደግሞ ይህ በሽታ በአብዛኛው ዓለማችን ላይ ይሄኛው የምድር ወገብ አካባቢና ከዛ በላይ ከፍ ብሎ ያለው አካባቢ በብዛት የሚገኝ በሽታ ነው ተጨማሪ ደግሞ ይህ በሽታ ምንድነው እሱ የሚያስከትለው የሚለውን ስናይ አንደኛ ማሳከኩ አለ ማሳከኩ በብቻውን ለራሱ ችግር ነው የተለያዩ ነገሮችን ያስተጓጉላል ሁለተኛው ደግሞ በማሳከክ ብቻ መቆም ሳይሆን የተለያዩ የባክቴሪያል ኢንፌክሽኖችን ከላይኛው ቆዳ ኢንፌክሽን ጀምሮ እስከ ውስጥ ድረስ እንዲሁም በደም ስር ውስጥ የተሰራጨ የባክቴሪያል ኢንፌክሽን ድረስ ሊያጋልጥ ይችላል በጣም በብዙ ጥናቶች ላይ እንደተረጋገጠው ለኩላሊት ባክቴሪያል ኢንፌክሽን ከዛ በኋላ የሚመጣ የኩላሊት ብግነት ወይም የፖስት ስትሬፕቶኮካል ግሎሜሩሎኔፍራይተስ ሊያጋልጥ ይችላል ማለት ነው በመቀጠል የእከክ ምልክቶቹን ስናይ የተለያየ ምልክቶች አሉት ብዙ ጊዜ አይነተኛ ወይም ደግሞ ቲፒካል ምልክት የምንላቸው አሉ አንደኛው ቀደም እንዳልነው የስኬቢስ ማይት የምትቆፍረው የራሷ ጉድጓድ አለ ይሄም በሮ ይባላል ብዙ ጊዜ የቆዳ ሐኪም በተለያዩ በእጅ በሚያዙ መሳሪያዎች ወይም ደርሞስኮፕ ሊታይ ይችላል በሮ የሚባል ወይም የቆዳ የላይኛው ቆዳ የመቦርቦር ምልክት አለ ሁለተኛው ነገር ደግሞ የቆዳ ሽፍታዎች አሉ ከነኛ የቆዳ ሽፍታዎች አነስተኛ ጥቃቅን ሽፍታዎች ሊሆኑ ይችላሉ ሁለተኛው አይነት ሽፍታ ደግሞ ተለቅ ያሉ ሽፍታዎች ሊሆኑ ይችላሉ ሌላኛው የቆዳ ላይ የሚወጣ ምልክት ደግሞ በቆዳ ከታከከ በኋላ የሚቀሩ የቆዳ የታከከ ምልክት ምንላቸዋል እነኛ ስክራች ማርክስ ሊኖሩ ይችላሉ እንግዲህ ከዚህ ደግሞ በተጨማሪ ደግሞ ዋናው ማሳከክ ብዙ ጊዜ ደግሞ ማታ ላይ ማሳከክ ነው ማለት ነው ስለዚህ እንዴት ነው እሱ እነኚህ ቦታዎቹ ደግሞ እነኚህ ሽፍታዎቹ እነኛ ሆነ ያልናቸው ነገሮች ደግሞ ምን አይነት ቦታ ነው የሚያዳርሱት ወይም ደግሞ የሚከሰቱት ብለን ስናይ ብዙ ጊዜ ይሄንን የታወቀ ደርማቶሎጂስት አለ ሂብራ ይባላል ብዙ ጊዜ ምን ይባላል የሂብራ ክብ ይባላል ማለት ነው ልክ እነኚህ ቦታዎች ክብ የተለያየ የሚከሰቱት ቦታዎቹ ክብ ይሰራሉ ማለት ነው እነኚህም ዋና ቦታዎቹ የእጅ ጣጣት መሃል ብዙ ጊዜ
የእጅ አንጓ አብዛኛው በውስጥ በኩል ያለው የእጅ አንጓ፣ ሌላ ደግሞ የእጅ መገጣጠሚያ ወይም ደግሞ ይሄ ኤልቦ የምንለው ወይም ክርን ላይ የክርን የውስጠኛው ክፍል፣ የወንድ ልጅ ብልት፣ ሌላ ደግሞ እጅ ብልት ጫፍ፣ ሌላ ደግሞ በሴቶች ላይ ጡት፣ እምብርት እነኚህ በጣም ብዙ ጊዜ እነኚህ ሽፍታዎች የሚከሰቱባቸው ቦታዎች ናቸው። ይሄ ብዙ ጊዜ በትልልቅ ሰዎች ላይ ነው እንደዚህ አይነት ምልክቶች የምናየው። አብዛኛው ጊዜ እቺ ማይት እነኚህን ቦታዎች ልታዳረስ ትችላለች ማለት ነው። ብዙ ጊዜ በህፃናት ላይ የምናየው ምልክት አለ። ይሄኛው ትንሽ ለየት ይላል። ህፃናት እንደ አዋቂ ሳይሆን አብዛኛው በጭንቅላት ላይ በፊት ላይ በአንገት ላይ ሊከሰት ይችላል። ከብብት እና ከነኚህ አሁን ካልናቸው ቦታዎች በተጨማሪ ማለት ነው። በጣም ደግሞ ህፃናት ላይ የሚከሰትባቸው በጣም የተለመዱ ቦታዎች ብዙ ጊዜ የእጅ መዳፍና የእግር ውስጥ የእግር የውስጠኛው ክፍል ናቸው ማለት ነው። ለምንድነው እነኚህ ስኬቢስ ማይቶች ለምንድነው እሱ ቦታ የሚመርጡት ከአንገት በታች የሚከሰቱት ብለን ስናየው ደግሞ እነኚህ ስኬቢስ ማይቶች ያለው ቆዳ ላይ ያሉ ወዛ መንጪ የቅባት ወይም ወዛ መንጪ እጢዎች በህፃናት ላይ ያልዳበሩ ናቸው። በአዋቂዎች ላይ ግን በጣም የዳበሩ ስለሆኑ እነኚህ ቅባታማ ሁኔታ ለስኬቢስ ማይቶች ወይም ጥገኛ ተዋሲያን ጥሩ ያልሆነ ወይም ደግሞ ሆስታይል ኢንቫይሮንመንት ስለሚኖር እነኛን ቦታዎች አይመርጧቸውም ማለት ነው። ይሄ ደግሞ ምንድነው ጥቅሙ ብለን ስናይ በኋላ ወደ ሕክምናው ስንመጣ መድኃኒት የሚቀቡ መድኃኒቶች ይኖራሉ። መድኃኒቶቹ ሲቀቡ እነኛን ቦታዎችን ጨምሮ መቀባት እንዳለብን ማስገንዘብ ይኖርብናል ማለት ነው። ሌላ ደግሞ ስለዚህ አሁን ስለ ምልክቶቹ አየን። ተጨማሪ ደግሞ ምንድነው እሱ ማሳከኩ ምን አይነት ነው ሲባል ብዙ ጊዜ ማታ የሚኖር ማሳከክ ይኖራል ማለት ነው። ስለዚህ አሁን ደግሞ እንዴት ነው እሱ የሚመረመረው ብለን ስናስብ ደግሞ የራሱ የሆነ መስፈርት ወይም ደግሞ ክራይቴሪያ አለው ማለት ነው። ይሄ መስፈርት ለማን ያግዛል ብለን ስናይ ደግሞ ከየትኛውም ከፕራይመሪ ጀምሮ እስከ የጤና ፋሲሊቲዎች ላይ ይጠቅመናል ማለት ነው። ስለዚህ በሶስት ደረጃዎች እንከፍላቸዋለን። አንደኛው ተረጋገጠ ስኬቢስ እንለዋለን። ይሄኛውን ክራይቴሪያ ያወጣው የኢንተርናሽናል አሊያንስ ፎር ኮንትሮል ኦፍ ስኬቢስ የሚባለው ተቋም ነው። ተረጋገጠ ስኬቢስ የምንለው ነው። ብዙ ጊዜ በሕክምና ተቋም ውስጥ በማይክሮስኮፕ ሊሆን ይችላል፣ በተለያዩ የሚያጎሉ መሳሪያዎች ሊሆኑ ይችላሉ። እነኚህ የስኬቢስ ማየት ራሷ ነፍሳቷ ስትገኝ፣ ሁለተኛው ደግሞ የሷ ጽድጃ ወይም የራሷ ከውስጧ የሚወጣው ነገር ሲገኝ፣ ሶስተኛው እንቁላሏ ሲገኝ፣ እነኚህ ሶስቱ ነገሮች ከሶስቱ አንዱ ከተገኘ ተረጋገጠ ስኬቢስ እንለዋለን። ወይም ደግሞ የቆዳ ሐኪም የሚይዘው የማይክሮስኮፕ የሚያጎላ ደርሞስኮፕ የሚባል መሳሪያ አለ። በሱ ቺን የነፍሳት ወይም ጥገኛ ተዋስ ከተገኘች የተረጋገጠ እከክ እንለዋለን ማለት ነው። ሁለተኛው ደግሞ ክሊኒካል ብለን የምናየዋለን። ሁለተኛው እንዴት ነው በምርመራ እከክን እንዴት ነው እሱ መረመርኩኝ ወይም ደግሞ መረምሬ አገኘሁ የሚለው ብለን ስናይ ደግሞ ክሊኒካል ስኬቢስ የምንለው ነገር አለ ማለት ነው። አንደኛ እነኚህ አይነተኛ ሽፍታዎች በወንድ ልጅ ብልት ላይ ሲገኙ አንደኛ ብቻውን ይሄን ብቻ ካገኘን በዚህ መመርመር እንችላለን። ሁለተኛ ደግሞ እነኚህ ቅድም አይነተኛ ወይም ቲፒካል ሽፍታዎች ያልናቸው በእነኚህ በአይነተኛ ቦታዎች በህፃናት ላይ ብለናል፣ በትልቅ ሰው ላይ ብለናል። የሚታወቁ ቦታዎች እነኚህ የእጅ ጣት መሃል፣ የእጅ አንጓ የውስጠኛው ክፍል፣ ክርን የውስጠኛው ክፍል፣ ብብት፣ ሌላ ደግሞ እምብርት፣ የተለያዩ የጡት የወንድ ልጅ ብልት እነዚህ አካባቢዎች ላይ ብቻውንም ቢሆንም እነኚህ ቦታዎች ላይ ሽፍታው ሲገኝ ከነኚህ ውጪ ደግሞ ተጨማሪ ነገር ምንድነው ማሳከክ ብዙ ጊዜ ማሳከኩ ካለ ሌላ ደግሞ አንድ ተጨማሪ ነገር ምንድነው በቤተሰብ ውስጥ ይሄ የማሳከክ ምልክት ካለ በሽታውን አገኘን እንላለን ማለት ነው። በሽታው ደግሞ የሚጠረጠረው ወይም ደግሞ ሰስፔክት የሚሆነው ከነኚህ በታች ከሆነ ሰስፔክትድ ወይም ይሆናል። ተጨማሪ ደግሞ ሌሎቹን ቅድም እንዳልናቸው ምርመራዎቹን መስራት እንችላለን ማለት ነው።
አሁን ካየናቸው ተጨማሪ የተለመደው ወይም ደግሞ ክላሲክ ስኬቢስ ከሚባለው የእከክ አይነት ደግሞ ለየት ያለ ደግሞ የእከክ አይነቶች አሉ። አብዛኛው ቅርፊታማ አይነት ስኬቢስ የምንለው ወይም ደግሞ ክረስትድ ስኬቢስ እንለዋለን። ወይም ደግሞ አሁን የተተወ ቃል ቢሆንም ኖርዌጂያን ስኬቢስ የምንለው አለ። ይሄ ኖርዌጂያን ስኬቢስ የተባለበት ምክንያት ኖርዌይ ውስጥ የተለየ የቆዳ በሽታ ያላቸው ሰዎች ላይ መጀመሪያ ላይ ስለታከመና ያዛን ጊዜ ስለተጻፈ ኖርዌጂያን ስኬቢስ የሚለው ስም ተሰጥቶት የነበረ ቢሆንም አሁንም ያ ስም ተትቶ ክረስትድ ስኬቢስ ይባላል ማለት ነው። ይሄኛው ምልክቱ ብዙ ጊዜ ምን አይነት ምልክት ነው የሚኖረው? ቆዳ ላይ፣ የራስ ቅል ቆዳ ላይ፣ እጅ ላይ፣ የውስጠኛው እጅ ላይ በጣም ቅርፊት ልክ እንደ ፎሮፎር የሚመስል በጣም የተጠራቀመ ፎሮፎር የሚመስል አይነት ቅርፊቶችን በጣም የመያዝ የእጅ ጥፍር የውስጠኛው ክፍል ላይ እነኚህ ቅርፊት ነገሮችን መያዝ ሰውነትንም ጨምሮ እንደዚህ አይነት ቅርፊት መሰል ነገሮችን መያዝ መቅላት የሚከሰትና በጣም ብዙ በተለይ ደግሞ እነኚህ ነገሮች ምንድነው ሰውነቶች እንደዚህ አይነት ሰዎች የሚጠቁት የሰውነት እነኚህ የመቋቋም አቅማቸው የቀነሰ የነርቭ ችግር ያለባቸው የተለያዩ ህመሞች ያለባቸው ሰዎች ላይ በበለጠ የሚያጠቃ በሽታ ነው። ተላላፊነቱንም ስናየው ደግሞ በጣም ተላላፊ የሆነ ይሄንን ደግሞ በቁጥር ስንገልጸው አብዛኛው ብዙ ጊዜ እንዴት ነው እሱ ማይት በርደን ይባላል። ይሄ ማይት በርደን የምንለው ነገር ስንት እነኚህ ጥገኛ ተህዋሲያን በቆዳ ላይ አሉ ብለን ስናስብ ብዙ ጊዜ ከ50 ከእንደዚህ በታች ይሆናሉ። ትልልቅ ሰዎች ኖርማሉ ይሄ ቅድም ክላሲክ ወይም ደግሞ የተለመደው አይነት ላይ ስንል ሲሆን ማለት ነው። ሌላው ደግሞ ትልልቅ ሰዎች ላይ ህፃናት ላይ ሲሆን ደግሞ ትንሽ ቁጥሩ እስከ 200 እስከ 250 ሊሆን ይችላል ማለት ነው። ይሄኛው ግን በሚሊዮን የሚቆጠሩ ማይቶች ወይም ደግሞ ጥገኛ ተህዋሲያን ናቸው የሚኖሩት ማለት ነው። ስለዚህ ይሄ የተላላፊነቱ በዛው ልክ ይጨምራል ማለት ነው። ይሄኛው አይነት የስኬቢስ ወይም ደግሞ የእከክ አይነት አንድ ክፍል ውስጥ አንድ ሰው ካለበት ለሌላ የመሰራጨት እድሉ በጣም ከፍተኛ የሆነ የቆዳ የረገፈ ነገር ካለ የመተላለፍ እድሉ በጣም ከፍተኛ የሆነ እንዲሁም ደግሞ አሁን ከቆዳ ቀደም ስለ በሽታዋ ስለ መንስኤዋ ስናወራ ይቆያሉ የተወሰነ 3 ቀን ይቆያሉ እነኚህ ተህዋሲያን ብለን ነበር። እዛ ላይ ግን ተጨማሪ ቀናት ሊቆዩ የሚችሉበት ሁኔታ ነው ያለው ማለት ነው። ይሄ ክረስትድ ስኬቢስ የሚባለው ትንሽ ለየት ያለ አይነት የስኬቢስ ወይም የእከክ አይነት ነው። ሌላ አይነት ደግሞ ህፃናቶች ላይ ብዙ ጊዜ የሚመጣ አይነት ኖዱላር ወይም ደግሞ ተለቅ ያሉ እንደዚህ ልክ እንደ አተር የሚያካክሉ የቆዳ ሽፍታዎች የሚወጣ አይነት ስኬቢስ ነው። በአብዛኛው ይሄንኛውን አይነት ይሄኛውን እከክ ስናይ ምንድነው ብዙ ጊዜ እነኚህ እከክ ጥገኛ ተህዋሲያን ቆዳ ላይ አይገኙም። ምንድነው እሱ የሚያመለክተው እነኚህ ጥገኛ ተህዋሲያን ብዙ ጊዜ እንድናክ የሚያረገን ተጨማሪ ነገር ደግሞ ቆዳችን ላይ እነኚህ ሽፍታዎች እንዲወጣ የሚያረገው ሰውነታችን ለነሱ መልስ ሲሰጥ ወይም ደግሞ ሪስፖንድ ሲያደርግ የሰውነታችን የመከላከያ ሁኔታ እነኚህ ኢሚዩኒቲ ሲስተም ለነሱ ሪያክት ያደርጋል። ሽፍታዎች ይወጣሉ፣ ማሳከክ ይኖራሉ ማለት ነው። ያኛው አብዛኛውን ጊዜ ከማይቶቹ ይልቅ ይሄኛው ሞሮፍ የሰውነታችን ኢሚዩኒቲ ነው እንደዛ እንዲሆን የሚያደርገው ማለት ነው። ብዙ ጊዜ ይሄንኛውን ሲታከም እነኚህን ነገሮች አድሬስ ማድረግ ይኖርብናል ማለት ነው። የእከክ ህክምና የሚቀቡ መድኃኒቶች እንዲሁም አንዳንድ ጊዜ የሚዋጡ መድኃኒቶች ሊሰጡ ይችላሉ። ተጨማሪ ደግሞ ማሳከኩን የሚቀንሱ የተለያዩ መድኃኒቶች ሊሰጡ ይችላሉ ማለት ነው። እነኚህ መድኃኒቶች ላይ ብዙ ጊዜ በሐኪም መሰጠት አለባቸው። በሐኪም ላይ በጤና ጣቢያ ወይም ሆስፒታል ባለው በሄልዝ ፋሲሊቲ ላይ ይሰጣሉ። ስለዚህ እነኚህን አንዳንድ ነጥቦች ማውራት ይኖርብናል። እነኚህ ነጥቦች ትኩረት መሰጠት የሚገባቸው ነጥቦች ናቸው ማለት ነው። አንደኛ ደረጃ መድኃኒቱን ልክ ሐኪሙ ወይም ያከመው የጤና ባለሙያ ባለው መሰረት መጠቀም
ሁለተኛ ነገር ደግሞ በትልልቅ ሰው ላይ ከአንገት በታች መድኃኒቶች የሚቀቡ ከሆነ መድኃኒቶቹን ከአንገት በታች ሙሉ የሰውነት አካል አፍ፣ አፍንጫ፣ አይን ውስጥ ሳይገባ ሙሉ ሰውነት መቀባት። በህፃናት ከሆነ ደግሞ ብዙ ጊዜ እነኚህ ነፊት፣ ራስ ቅል፣ አንገት አካባቢ መድኃኒቶቹን መቀባት ግዴታ ነው ማለት ነው። ሁለተኛው ነጥብ ደግሞ መድኃኒቱን አንድ ጊዜ ብቻ የሚቀባ ሳይሆን ሁለተኛ ዙር ድጋሜ ህክምና የሚያስፈልገው መድኃኒቱ ህክምና ያስፈልጋል ማለት ነው። ይሄም የተለያዩ ቀደም እነኚህ የመድኃኒቱን የዚች የማይቷን የላይፍ ሳይክል ስናይ እንቁላል ድጋሜ ሊፈለፈል ስለሚችል እነኚህ እንቁላሎቹ ሲፈለፈሉ ድጋሜ ያጠፋልናል ማለት ነው። ሁለተኛ ድጋሜ ማከሙም መረሳት የሌለበት ነጥብ ነው ማለት ነው። ሶስተኛው ነጥብ ደግሞ ተጨማሪ ኢንፌክሽኖች ካሉ እነኚህ ኢንፌክሽኖች ሰውነት ላይ ቢጫ የሚመስል አይነት ምልክቶች ሊኖሩ ይችላሉ። እርጥበት ሊኖሩ ይችላሉ። የተለያዩ ደግሞ እነኚህ ኤግዜማ ምልክቶች ሊኖሩ ይችላሉ። እነሱም ካሉ መታከም ይኖርባቸዋል ማለት ነው። ኢንፌክሽን ካለ መጀመሪያ ላይ ይታከማል ማለት ነው። መድኃኒቱ ደግሞ ቆዳ ላይ በጣም እንደዚህ የቆዳ ክፍተቶች ካሉ መጀመሪያ እነሱ ቢታከሙ ጥሩ ነው ማለት ነው። አራተኛው ነገር ደግሞ ምንድነው? መላው የቤተሰብ አባል መታከም ይኖርበታል። ቢያሳክከውም ባያሳክከውም አንዳንድ ሰዎች ላይ ስኬቢስ ወይም እከክ መጀመሪያ በተለይ ሰውነት ለዚች ለማይቷ ወይም ለስኬቢስ መልስ ወይም ሪስፖንስ ካልሰጠ የተወሰነ ጊዜ እስከ 1 ወር ጊዜ ድረስ መጀመሪያ ሪስፖንስ ለመስጠት ጊዜ ስለሚፈጅ የመጀመሪያው ጊዜ ከሆነ ምልክት ላይሰጥ ይችላል። አንዳንድ ሰዎች ላይ ደግሞ ብዙ ምልክቱ የጎላ ላይሆን ይችላል። ስለዚህ ሁሉም ሰው ቢያሳክከውም ባያሳክከውም መታከም አለበት ማለት ነው። ሌላ ነጥብ ደግሞ የሚለበሱ ልብሶችን የመኝታ የውስጥ ቢጃማዎችን እንደዚህ አይነት ልብሶችን ጠቅላላ በፈላ ውሃ ማጠብ ግዴታ ነው ማለት ነው። ተጨማሪ ነገር ደግሞ ልብሶች እንደዚህ አይነት ልብሶችን ማጠብ የሚያስቸግር ከሆነ ልብሱን አየር በማይገባበት ላስቲክ አስሮ ለተወሰኑ ቀናት በትንሹ ለ3 ቀናት ማስቀመጥ ያስፈልጋል ማለት ነው። ተጨማሪ ደግሞ ቀደም እነኚህ ክረስትድ ስኬቢስ ያልነው አይነት የእከክ አይነት ሲኖር ተጨማሪ የሚዋጥ መድኃኒት ይኖራል። ተጨማሪ ደግሞ በቆዳ ሐኪም የሚቀመሙ መድኃኒቶች ሊሰጡ ይችላሉ ማለት ነው። በዚህ በመጨረሻ ላይ እንደ ማጠቃለያ ብዙ ጊዜ ለፕራይመሪ ሄልዝ ኬር ላይ ለሚሰሩ የጤና ባለሙያዎች ሌላ ማስተላለፍ የምፈልገው መልእክት አለ። ይሄ ምንድነው? ብዙ ጊዜ ማከም ብቻ ሳይሆን ስንት ሰው ነው የመጣው የሚለውን ነገር ማየት ያስፈልጋል ማለት ነው። ብዙ ጊዜ ከአንድ ኢንስቲትዩሽን ውስጥ ለምሳሌ ኢንስቲትዩሽን ስንል ለምሳሌ እንደ ማረሚያ ሊሆን ይችላል፣ ካምፖች ሊሆኑ ይችላሉ፣ የአረጋውያን ማቆያ ሊሆን ይችላል። የተለያዩ ቦታዎች ላይ ስንት ሰው ነው ከዛ ቤት ውስጥ የመጣው? ከሁለት በላይ ሰው የመጣ ከሆነ እንደዚህ አይነት ቦታዎች ብዙ ጊዜ አጠቃላይ ማስ ትሪትመንት ያስፈልጋል ማለት ነው። ይሄ ማስ ትሪትመንት በሚቀባ መድኃኒት ሊሆን ይችላል፣ በሚዋጥ ሊሆን ይችላል። እንደ ሁኔታው ያንን ሐኪም የሚወስነው ይሆናል ማለት ነው። ይሄ ያስፈልጋል ማለት ነው። ሁለተኛ ደግሞ በማህበረሰብ ላይ ይሄ በሽታ እንዴት ነው ብሎ ብዙ ጊዜ ሰርቬይ ካለ ወይም ደግሞ እንደዚህ ዳሰሳ ካለ እንዴት ነው እሱ ይሄን ለምሳሌ ይሄ የስኬቢስ ከተገኘው ሰው ውስጥ ምን ያህል ስርጭት አለው እና ከ10% በላይ ስርጭት ካለው አጠቃላይ የማህበረሰቡ ሕክምና ያስፈልጋል ማለት ነው። ምክንያቱም መጀመሪያ ላይ እንደገለጽ ነው እቺ ማይት ወይም ስኬቢስ በቆዳ ላይ በሰውነት ቆዳ ላይ ውጪ ሰርቫይቭ አታረግም ማለት ነው። ለዛሬ የነበረን የጤና መረጃ ይሄን ይመስላል። በሚቀጥለው የጤና መረጃ እስከምንገናኝ በደህና ሰንብቱ። በአጭር የስልክ ቁጥራችን በ9824 ደውላችሁ የተለያዩ የጤና መረጃዎች በዚህም ፕሮግራም ላይ እንዲሁም በሌላም ያላችሁን አስተያየቶች፣ ጥያቄዎች ላኩልን።